ሰላም ጤና ይስጥልን የዚህ ቻናል ተከታታዮች በሙሉ ዛሬ የሚገርም ቪዲዮ ይዤላችሁ መጥቻለሁ። የት እንደሆነ ታውቃላችሁ? ሰፈሩ በጣም የሚያምር ሰፈር ነው። እንግዲህ ሀያት አደባባይ ይባላል ማለት ነው። ሀያት አደባባይ እንግዲህ በቀድሞ አጠራሩ ማለት ነው ሀያት አደባባይ አሁን ደራርቱ አደባባይ ተብሎ ተሰይሟል። ሀያት አደባባይ እንግዲህ ስታዩት በጣም ድባቡ ደስ የሚል ሰፈር እንዳለ ይናገራል ውጩ ማለት ነው። መኖሪያ ሰፈሮችን እንግዲህ ዛሬ ይዤላችሁ አልቀረብኩም። መኖሪያ ሰፈሮችን ከዚህ ቪዲዮ በመቀጠል ነገ ይዤላችሁ እመጣለሁ ማለት ነው። ዛሬ ግን ሀያት አደባባይ ምን ይመስላል ሰፈሩ የሚለውን እናንተ ጋር ይዤላችሁ መጥቻለሁ። የውጭ ሀገር ዲያስፖራዎች በተለይ የማታውቁት ካላችሁ እንግዲህ ስለዚህ ሰፈር አንዳንድ ነገር እላችኋለሁ። ቪዲዮውን እስከ መጨረሻ በመከታተል ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑና ሌሎች ቪዲዮዎችን ይዤ በመጣበት ሰዓት እንዲደርሳችሁ ቤተሰብ ሆኑ እንላለን። ሀያት አደባባይ እንግዲህ 4 ዳይሬክሽን አለው። 4 ዋና አስፓልት እንግዲህ ወደ መገናኛ የሚወስደው ዋና አስፓልት አለ። ሌላው ወደ 49 እና ወደ ቦሌ አራብሳ የሚወስደው ዋና አስፓልት አለ። ሌላው ዳይሬክሽን ወደ ጎሮ የሚወስደው ዳይሬክሽን ነው። ሌላው ደግሞ እና የመጨረሻው ወደ ጣፎ የሚወስደው ዳይሬክሽን አለ። በእነዚህ አስፓልቶች እንግዲህ መንገዶች የተከበበ ነው ማለት ነው። ሀያት በጣም ደስ የሚለው እንግዲህ የታክሲ ችግር የለም። ወጣችሁ ወደ የትኛውም ቦታ ለመሄድ ታክሲ ችግር የለም ማለት ነው እዚህ ሰፈር። ይህ ሰፈር እንግዲህ ተወዳጅ የሚያደርገው አንዱ በዚህ ምክንያት ነው። ሁለተኛ ደግሞ ሀያት ለመጀመሪያ ጊዜ እዚህ ሰፈር የሰራቸው ቤቶች አሉ። እነዚህ ቤቶች እንግዲህ ዞን 1፣ ዞን 2፣ ዞን 3፣ ዞን 6፣ ዞን 8 በመባል የሚጠሩ ሰፈሮች አሉ። እንግዲህ በሀያት አደባባይ በእነዚህ ሰፈሮች የተከበበ ነው። ውስጥ ለውስጥ እንግዲህ ነገ ሳሳያችሁ ስለ ሰፈሩ ሞር ትረዳላችሁ ብዬ አስባለሁ። ለመኖር ጸጥ ያለ ነው። 300 ካሬዎች እና 500 ካሬዎች ናቸው የሚገኙበት። አብዛኛው እንግዲህ ፈርሰው በግለሰብ የተሰሩ ቤቶች ይገኙበታል። ውስጥ ለውስጥ አስፓልትና ግሪን ኤሪያ በጣም አድርገው አሳምረውታል። ይህንም ነገ ማሳያችሁ ነው ማለት ነው። ዛሬ ግን እንግዲህ ስለዚህ አደባባይ እንግዲህ እያያችሁት ነው። በአራቱም ዳይሬክሽን የሚወስደውን እያያችሁ ቪዲዮውን እስከመጨረሻ ተከታተሉት። በጣም ነው የሚያምረው። ስለ ሽያጭ፣ ስለ ክራይ እንግዲህ ሙሉ መረጃ የሌላችሁ ስለ ሰፈሩ ሙሉ መረጃ ይኖራችኋል ብዬ አስባለሁ። በተለይ ቤት መግዛት የምትፈልጉ የአዲስ አበባ ከየትኛውም ዳይሬክሽን ከየትኛውም ክፍለ ከተማ እዚህ ሰፈር ቤት ለመግዛት መቶ ቤት ለመከራየት መቶ ሳይከራይ ወይም ሳይገዛ እየወጣ የለም። ምክንያቱም እንግዲህ ከቦሌ ድረስ መጠው ከየትም ሰፈር መጠው በጣም ሰፈሩ ተወዳጅ ስለሆነ ቤትም ሳይገዙ አይሄዱም፣ ቤትም ሳይከራዩ አይወጡም ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቻናሉን ግን ሰብስክራይብ በማድረግ ቤተሰብ ይሁኑ። ባይ ባይ። በሌላ ቪዲዮ እስክንገናኝ ቻው።